ሰላም ናርዶስ እባላለሁ። አንድ ወቅት የስኩል ተማሪ እያለሁ ያጋጠመኝን ፊልም የመሰለ ታሪክ ላካፍላችሁ። የድሃ ልጅ ብሆንም ባልተለመደ ሁኔታ የሀብታም ትምህርት ቤት ነው የምማረው። ምክንያቱም እናቴ የሀብታም ሰዎች የቤት ሰራተኛ ነበረች። እዛው አንድ ክፍል ተለቆልን ነበር የምንኖረው። ሰዎቹ በጣም ደግ ስለሆኑ እኔና ታናሽ ወንድሜን የራሳቸው ልጆች የሚማሩበት ትምህርት ቤት አስገቡ። ይህ ለእናቴ ትልቅ ውለታ ቢሆንም ለእኔና ለወንድሜ ግን መጥፎ እድል ነበረ። ምክንያቱም ቀበጦቹ የሀብታም ልጆች የሰራተኛ ልጆች እንደሆኑ ስለደረሱበት እኛን ማግለልና ማንቋሸሽ የዘወትር ስራቸው አድርጎት ነበር። እኔና ወንድሜ እያለቀስን የመንግስት ትምህርት ቤት እንድታስገባን እናታችን ብንለምናትም ፈቃደኛ አልነበረችም። ምክንያቱም የአሰሪዎቿን መልካም ድርጊት ማጣጣል ይመስላል ብላ ስለፈራች ነበረ። በዚህ ምክንያት እኔና ወንድሜ ሀብታም የመሆን ፍላጎታችን ገደቡን እያለፈ ከመምጣቱ የተነሳ ያለእድሜያችን በአቋራጭ ገንዘብ ማግኛ መንገዶችን መጠቀም ጀመረ። ይህ ደግሞ አጋጣሚ ከተገኘ መስረቅንም ያጠቃልላል። እናታችን በስነ ስርዓት ያሳደገችን ቢሆንም በደረሰብን ጫና ምክንያት ድሃ መሆኑን ከመጠን በላይ በመጸየፋችን በልጅነት አእምሯችን ያመጣነው መፍትሄ ችግር መፍጠር ጀመረ። ሌብነታችን ከትምህርት ቤት አልፎ በቤትም ተከትሎን መጣ። የሀብታሞቹ ቤት ለረጅም ጊዜ ይኖርን ቢሆንም ከቅርብ ጊዜ ወዲህ ግን ጌጣጌጥና አንዳንድ ዋጋ ያላቸው እቃዎች በየቀኑ መጥፋት ጀመሩ። አሰራራቃችን ምንም እንከን የሌለውና የተዋጣለት ቢሆንም የሀብታም ቤት ካሜራ እንደማይጠፋ ግን ቀድመን አላሰብንም ነበር። ተያዝን። እናቴ ከ10 ዓመት በላይ ያለምንም እንከን በሰራችበት ቤት ለመጀመሪያ ጊዜ ወቀሳ ቀረበባት። ምክንያቶቹ ደግሞ እኛ ነን። ባለቤቷ በቁጣ ስትናገራት፣ እናቴ ደግሞ በዝምታ አንገቷን ደፍታ ሳያት ልቤ ተሰበረ። ከዚህ በኋላ እንደማልሰርቅ ለራሴ ቃል ገባሁ። እማ የዛሬን ብቻ ሁለተኛ አፍሬባቸዋለሁ። ሁለተኛ አይለመደኝም። ሁለተኛ እሺማ ብትመታኝ ወይ ብትቆጣኝ ወይ ብትሰድበኝ በጣም ደስ ይለኝ ነበር። ዝምታው በጣም ያስፈራ ነበረ። ከሳምንታት ኩርፊያ በኋላ ታረቀን። እንዴት ቀለል እንዳለኝ። ሌብነቱን ብቶም ሀብታም የመሆን ፍላጎቴ ግን ጭራሽ ከቀን ቀን እየጨመረ መምጣት ጀመረ። እናቴም ወንድሜም ሳያውቁ የሰረቅናቸውን ጌጣጌጦች ሸጬ ትምህርቴን ሳላቋርጥ መስራት የሚችለውን ስራ ኢንተርኔት ላይ መፈለግ ጀመርኩኝ። ያን ጊዜ ነበር አንድ ማስታወቂያ ወደ ስልኬ ከች ያለው። እሱም አንድ አዋጭና በጣም ትርፋማ ስራ ጀምራለሁ የሚል አንድ ድርጅት አክሲዮኖችን ብንገዛ በአንድ አመት ብቻ 500% ወይም የአክሲዮናችንን 5 እጥፍ የትርፍ ተካፋይ እንደምንሆን የሚናገር ነበር። ክፍያውን እዛው ኦንላይን ማድረግ እንደሚቻልና ምንም አይነት የእድሜ ገደብ የሌለው እንደሆነ ሲሰማ አይኔም ማመን አቃተኝ። በቃ ሁሉንም መስፈርቶችን አሟልቷል። ወዲያው በተለጠፈው አካውንት የነበረኝን ገንዘብ በሙሉ አስገባኝ። በቃ የዛሬ አመት 5 እጥፍ ሲሆንልኝ መልሼ አክሲዮኑን ግዛበትና የዛሬ 2 አመት ደግሞ 25 እጥፍ ይሆንልኛል ብዬ ቅዠቴን ቀጠልኩ። በንጋቱ አላስችል ብሎኝ የበለጠ መረጃ ለማግኘት በሰጡኝ አድራሻ ሲሄድ እንደተጨበረበርኩኝ ተረዳሁ። ብንፈራፈር ደስ ይለኝ ነበር። ድሮስ በሌብነት የመጣ አይደል? ሌባ ቢሰርቀው አይደል የሚባለው? ንዴቴን ዋጥ አድርጌያት ወደ ቤት የተመለስኩ። አንድ ቀን ከትምህርት ቤት ስመለስ ሎተሪ ቆርጬ እንደተለመደው ቁጥሩን ስልኬ ላይ ሴቭ አድርጌው ቦርሳዬ ውስጥ ከተትኩት። ወራት በኋላ ሎተሪ ዕጣ ወጣ ሲባል ሰማሁና ቁጥሩን ስልኬ ላይ ሴቭ ካደረኩት ጋር ማመሳሰል ጀመርኩ። የመጀመሪያው 5 ዲጂት ተመሳሳይ ነው። በውስጤ በመጀመሪያው 5 ዲጂት ቢሆንማ ስንት ጊዜ ደርሶኝ ነበር እያልኩኝ 6ኛው፣ 7ኛው፣ 8ኛው ሲመሳሰል የልቤ ምት እየጨመረ ላቤ ሲወርድ ይታወቀኝ ነበር። አምላኬ ምን ነው ደርሼማ አትንጠቀኝ። በድህነት የደረሰብኝን ታውቅ የለ? ደግሞ በሰው ቤት ባሪያ ሆና የኖረች እናቴን አንዴ እንኳን በራሷ ቤት ተከብራ ስኖር አሳየኝ። ደግሞ እኮ የመጀመሪያው ዕጣ ነው ወይኔ እያልኩኝ የመጨረሻውን ዲጂት በላብ ተዘፍቄ እየተንቀጠቀጥኩኝ ሳየው ልቤ ጎሮሬ ጋር ደርሳ ነበረ። ደርሶኛል። ነገሩ ህልም ስለመሰለኝ ለማረጋገጥ ባልዲ ሙሉ ውሃ ላይ በደፋም አልባነንኩ። በቃ እውነትም ሎተሪ ደርሶኛል። ወዲያው ሮጬ የሎተሪውን ወረቀት ፍለጋ ጀመርኩኝ። ቦርሳዬ ውስጥ የለም፣ መሳቢያ ውስጥ የለም፣ ቤቱን በሙሉ ፈተሽኩ። የለም። በቃ ከዚህ በላይ አልቻልኩም። በዚህ መሀል ቦርሳዬን ለ3 ወይ ለ4 ጊዜ አጥቤ ነበር። ከቦርሳው ጋር አንድ ላይ ታጥቦ ተጥሎ እንደሆነ እርግጠኛ ለመሆን ጊዜ አልፈጀብኝም። እንደዛ ስፈልገው የነበረ ገንዘብ በሬ ድረስ መጥቶ ላይመለስ እንደመለስኩት ሳስብ ራሴን ከማጥፋት ውጭ ምንም አልታያለኝ። ገመዴን ላጥ አረኩኝና ሽምቅቅ አንገቴ ላይ ያደረኩት። ወደ እኔ የሚመጣ ኮቴ ሲሰማ እንዳያስጥሉኝ ብዬ ቶሎ እርምጃ ወሰድኩኝ። ወይኔ ላልመለስ ጉዞ ስጀምር ሎተሪውን የት እንዳስቀመጥኩኝ ትዝ አይለኝም። ለካ ሎተሪውን ያስቀመጥኩበትን ደብተር ለጓደኛዬ ለዮርዳኖስ አውሻታለሁ። ምን ለውጥ አለው? አንድ ሰው የመሳለቃ ተከሳበ በኋላ ሀሳቡን ቢቀይር ምን ማድረግ ይቻላል? ይህም ትንሽ ጊዜ ይስጣል እንጂ እንደዛው ነው። አሁን ያለኝ ብቸኛ ተስፋ እየቀረበኝ የነበረው የእግር ኮቴ ቢሆንም አሁን ከሀሳቤ ስነቃ ግን የለም። ምን አለ ትንሽ ደቂቃዎችን ብዘገይ ኖሮ። ሁሌ በችኩልነቴ መስተካከል የማይችሉ ስህተቶችን እሰራለሁ። አሁን ደግሞ በዚህ ችኩልነቴ ምክንያት ልሞት ነው እያልኩኝ እይታዬ ሲደበዝዝና አቅም ሲያንሰኝ ራሴን ሳትኩኝ። አካሄዴ የምመለስ ባይመስልም ነቃው። ሆስፒታል አልጋ ላይ መተኛትን እንዳሁን ወድጄው አላውቅም። ተመስገን በህይወቴ የሰራው ትልቁ ጥፋት ቢሆንም
ለመጀመሪያ ጊዜ ለጥፋት ሁለተኛ እድል ያገኘሁበት አጋጣሚም ይሄ ነበር። የሚገርመው ገንዘቡን በዋነኝነት የፈለኩት እናቴን ለማስደሰትና ለእሷ ጥሩ ህይወት ለመስጠት ቢሆንም ሞቼ ቢሆን ኖሮ በዋነኝነት የምጎዳው እሷን ህይወት ነበረ። ከዚህ በኋላ የእናቴን ህይወት በመለወጥ ሰበብ ምንም አይነት እርምጃ ላልወስድ፣ እንዲሁም ለገንዘብ ያለኝን ፍቅር ልቀንስ ለራሴ ቃል ገባሁ። ከዮርዲ ላይ ደብተሩን ስቀበል ሎተሪስቱ አልነበረም። አልደነገጥኩም። እውነቱን ለመናገር ምንም አልመሰለኝም። ቀለል አድርጌ ዮርዲ ውስጥ ሎተሪ ነበር ወድቆብሽ ነው? ወይኔ አይቼው ነበር፣ ሳልጥለው አልቀርም። በቃ ቤት ካለ ፈልጌው አመጣልሻለሁ። እሺ ማሬ፣ አሁን ክላስ አለን እንዴ? አስተማሪው የመጣ አይመስለኝም። በቃ ወደ ቤት እንሂዳ ተባብለን ወደ ቤት ሄድን። በቀጣዩ ቀን አመጣችልኝ። ወይ ገንዘብ! ሲፈልጉት ይርቃል፣ ሲተውት ደግሞ ይከተላል። ወዲያው ለእናቴ ነግረት ገንዘቡን ወሰድን። አሁን የራሳችን ቤትና ሱፐርማርኬት አለን። መኪናን በቅርቡ እንገዛለን። ለታማኛው ጓደኛዬ ለዮርዲም 10% አካፈልኳት። አሁን የደስታዬ ምንጭ ገንዘብ ሳይሆን በዙሪያ ያሉ መልካም ሰዎች ሆነዋል። በሌላ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር አድርጉ። ቀጣዩ የሌላ እውነተኛ ታሪክ እስከምንገናኝ ቻው።